United States military said a missing pilot is safe this afternoon after a daring rescue mission in Iran. አሜሪካ አብራሪዋን ማዳኗን አስታውቃለች። ኢራን በበኩሏ የአሜሪካ አውሮፕላኖችን መታ መጣሏን ገልጻለች። በዚህ ቪዲዮ ባለፈው አርብ በኢራን መከላከያ ኃይሎች ተመትቶ የወደቀው የኤፍ-15ኢ ስትራይክ ኢግል የጦር ጀት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ እንዴት እንደዳነ የአሜሪካው ፕሬዝዳንት የገለጹትን ገለጻ ጨምሮ አስደናቂ ጀብዱ የተፈጸሙትን የአሜሪካ ወታደሮች ዘገባ አቀርብላችኋለሁ። አብራችሁን ቆዩ። ባለፈው አርብ በኢራን መከላከያ ኃይሎች ተመትቶ የወደቀው የኤፍ-15ኢ ስትራይክ ኢግል የጦር ጀት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ መገኘቱን የአሜሪካ መረጃው ገልጿል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሱ የሚጋጭ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓታት ያህል ሽጉጡን፣ መገናኛውንና የማቆያ መሳሪያዎቹን ይዞ በተራራው ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር ባለው የምልክት መሳሪያ ወይም ቤከን አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉ ምንም እንኳን የአካል ጉዳት ቢደርስበትም በህይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬቱን አቀማመጥ ተጠቅሞ በዋሻዎች ወይም በቁጥቋጦዎች ውስጥ ተሸሽጎ ነበር። የአሜሪካ ልዩ ኃይሎች በሄሊኮፕተር እንዲሁም በልዩ አውሮፕላኖች ምድር ላይ በመውረድ አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ በማድረግ አስለቅቀውታል ነው የተባለው። በአሁኑ ወቅት ለሕክምና ኩዌት እንደሚገኝ ተነግሯል። የአሜሪካ ልዩ ኃይሎች እንዴት ወደ ቦታው ገቡ? የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ ወርደዋል። አብራሪው መደበቂያው አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበር የአሜሪካ ልዩ ኃይሎቹ እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸው ተገልጿል። በዚህ ኦፕሬሽን የሲአይኤ ድርሻ ምንድነው? የአሜሪካ የስለላ ድርጅት ሲአይኤ የኢራን ኃይሎችን ለማደናገርና የአብራሪውን ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለያ ስልቱ ዓላማው የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ ነበር። የኢራን የደህንነት መዋቅሮች ውስጥ አሜሪካውያን አብራሪውን አግኝተውታል፣ በአሁኑ ሰዓትም በየብስ በመኪና ወደ ድንበር እያወጡት ነው የሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህም የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዲያተኩሩና የአየር ክልላቸውን እንዲያጠብቁ በማድረግ አብራሪው በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲላላ አድርጓል። አብራሪው የሚጠቀምበት የመገናኛ መሳሪያ ወይም ቤከን በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዎችን ተጠቅመዋል። አብራሪው ያለበትን ትክክለኛ ቦታ የሚጠቁሙ ሲግናሎችን በመደበቅ በሌሎች ቦታዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎችን በመልቀቅ የኢራንን የክትትል ዘዴ አዛብተዋል። ሲአይኤ አብራሪው በየትኛው ተራራማ ዋሻ ወይም ገደል ውስጥ እንዳለ ለማወቅ ዩኒክ ካፓቢሊቲስ የተባሉ እጅግ ዘመናዊ የክትትል ቴክኖሎጂዎችን ተጠቅሟል። አብራሪው ያለበትን ትክክለኛ ቦታ ካረጋገጠ በኋላም የኢራን ወታደራዊ ኮንቮዮች ወደ ቦታው እንዳይጠጉ አሜሪካ የአየር ድብደባ ስታደርግ ቆይታለች። ኢራን አብራሪውን ለመያዝ ስትል ከፍተኛ የገንዘብ ሽልማት እስከ ማሳወቅ ደርሳ ነበር። ሲአይኤ ይህን ግፊት ለመቀነስና የኢራንን አመራሮች ውሳኔ ለማዘግየት የተደበላለቁና እርስ በርሱ የሚጋጩ መረጃዎችን በውስጥ መስመር እንዲደርሳቸው ሲያደርግ ነበር። ስራቸው የነበረው ለልዩ ኃይሎቹ በቂ የሆነ ጊዜ እንዲገኝ ማድረግ ነበር። እንደ አሜሪካ ምንጮች ልዩ ኃይሎቹ አብራሪውን በሄሊኮፕተሮች ይዘውት ወጥተዋል።
አወዛጋቢው የአውሮፕላኖች መውደም ጉዳይ ምንድነው? በዚህ ኦፕሬሽን 2 የኤምሲ 130J አውሮፕላኖች ወድመዋል። እዚህ ጋር ነው የአሜሪካና ኢራን መረጃ የሚጋጨው። አሜሪካ 2 የኤምሲ 130J የጭነት አውሮፕላኖቿ መውደማቸውን አምናለች። ነገር ግን ምክንያቱ የኢራን ጥቃት ሳይሆን አውሮፕላኖቹ ጭቃ ውስጥ በመዘፈቃቸውና በቴክኒክ ብልሽት ሊንቀሳቀሱ ባለመቻላቸው የጦር መሳሪያውና ቴክኖሎጂው በኢራን እጅ እንዳይወድቅ ሲባል በአሜሪካ ልዩ ኃይሎች ሆን ተብሎ እንዲፈነዱ መድረጉን ገልጻለች። የኢራን አብዮታዊ ዘብ IRGC በበኩሉ አሜሪካ የምታሰራጨውን ትረካ ውድቅ አድርጓል። ኢራን የአሜሪካን የማዳን ዘመቻ በማክሸፍ 2 የC-130 አውሮፕላኖችንና 2 ብላክ ሃውክ ሄሊኮፕተሮችን በደቡባዊ ኢስፋሃን መታ መጣሏን አስታውቃለች። ከአየር ኃይል ኦፕሬሽን ኮማንድ መረጃ እያንዳንዱ አውሮፕላን ከ$100 ሚሊዮን በላይ ያወጣሉ። እነዚህ አውሮፕላኖች ተራ ተጓጓዥ አውሮፕላኖች አይደሉም። የትም ግዛት ውስጥ ሰርገው በመግባት በዝቅተኛ ከፍታ ላይ በመብረርና በከባድ ሁኔታዎች ውስጥ የማረፍ ብቃት ያላቸው ናቸው። ለዚህም ነው ዋጋቸው እንዲህ ከፍተኛ የሆነው። አጠቃላይ በሁለቱ አውሮፕላኖች ውድመት አሜሪካ ከ$200 ሚሊዮን በላይ አታለች። ይህ ክስተት ግን አሜሪካ ለአንድ አብራሪ ሕይወት ስትል ማንኛውንም አይነት ከፍተኛ ዋጋ ያለው ንብረት ለመሰዋት ዝግጁ መሆኗን የሚያሳይ ነው ተብሏል። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ እስቲ ቸር ያሰማን።